ሰላም ሰላም፣ ጤና ይስጥልኝ ውድ የትዕግስት ዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው ይመስገን። እራት እየሰራሁኝ ነው። እስኪ አንዳንድ ነገሮችን ጎብኘት እንድታረጉ ብዬ ነው። በዛውም በእርግጥ መረቅ ምናምን በስሏል፣ እንደውም አልቋል ማለት ነው። ሻሃርዬ ክሽሚሽ እየሰራሁ ነው። እዚች ጋር ደግሞ በደንብ እንድታያችሁ እዚች ጋር ሻሃርዬ ክሽሚሽ እየሰራሁ ነው ማለት ነው። ይሄንን እንደዚህ አምሰዋለሁኝ። ይሄኛው በደንብ ሲበስልልኝ አሳያችኋለሁ። ትንሽ ያው ትንሽን ደግሞ እዚህ ጋር እያበሰልኩ ነው ለኬሽሚሹ የሚሆንልኝ ማለት ነው። እራት እየሰራው ነው። በነገራችን ላይ ሙቀት ነው። ምድጃው ሞልቷል እንደምታዩት። በጣም ከባድ ነው። ፍርዱም ሲመጣ ይበርደናል፣ ሙቀቱም እንደዛው። እንዴት እንሁን እኛ? ትንሽ ራቅለ እንትን አለ ግን ትንሽ ከኔ ራቅላል እንትን ነገር አለው፣ የሆነ ኮሪደር ነገር አለው፣ የሚዘጋ ነገር ማለት ነው። እና ይኸው በዚህ መልኩ በስሎልኛል ማለት ነው። ይሄ በዚህ መልኩ በስሎልኛል። አሁን ከስሩ አጠፋዋለሁ ማለት ነው። ከስሩ አጠፋዋለሁ ማለት ነው። ይሄኛው በቃ በቅቶታል፣ በስሏል። ከዛ ምን አደርጋለሁ መሰላችሁ? ይሄ እንትኑ አለ አይደለ? ይሄ ቅባቱ ከዚህ ላይ ቅባቱን እቀዳና ይሄኛው ማለት ነው ያለምንም እንትን ቅባቱ ብቻ እቀዳና እንደዚህ አደርገዋለሁ። እንደዚህ ቅባቱን እቀዳና ከላይ ላይ መረቁ እንደዚህ ይጨምራለሁ ማለት ነው። ለምን እንደዚህ የምታረጉ ካላችሁኝ አይደርቅም፣ እንዳይደርቅ ነው። ይሄ እንደዚህ አድርጌዋለሁ። ከዛን ምንድን ነው የማደርገው? በአንድ እጄ ነው ጋይስ የምንቀሳቀሰው። በአንድ እጄ ስልክ በአንድ እጄ ይኸው ክድን አደርገዋለሁ ማለት ነው። እንደዚህ ክድን አደርገዋለሁ። ክድን አደረኩት። እዚህ ጋር ደግሞ ሽንኩርቴን እያበሰልኩ ነው ብያችኋለሁ። ሽንኩርቱ ከበሰለ በኋላ እንትን ካሮት ነው የተጠቀምኩት፣ ጀውዛር ነው የተጠቀምኩት ማለት ነው። ዘይት አላበዛውም፣ ትንሽ ነው የምጠቀመው። ዘይት አይወዱም ሰዎቹ እና ዘይት እንደዚህ ነው በቃ። እዚህ ጋር ደግሞ እንደምታዩት ሩዜ በስሎልኛል ማለት ነው። እሳቱን ቀንሰውና ተዋለው ማለት ነው። አሁን ይኸው መረቁን አልቋል። አሁን የቀረኝ ነገር እንደምታዩት ይሄም እየበሰለልኝ ነው ማለት ነው። ይሄን ነገር መቼም የማያውቀው የለም። ሻህርዬ የትኛው ማዳም ቤት አለ ይሄ ነገር አይጠፋምና፣ ሻህርዬ በነጭ ሩዝም ይሰራል። መጀመሪያ ታጥሏሉትና ከሽንኩርታችሁ ጋር ታጥሏሉትና ከዛ ልክ እንደዚህ ታምሱታላችሁ፣ ታጥሏሉታላችሁ። ከዛ ቀይ እስኪሆን ድረስ መጋላ እስኪሆን ድረስ ታምሱትና ከዛ ኖርማል ሩዛችሁን መፈለስ ነው በቃ። ይጣፍጣል እንደዛ ራሱ። በእንደዚህ ደግሞ በጣም ነው የሚጣፍጠው።
ሰርታችሁ ሞክሩት። እንግዲህ እራታችንን በዚህ መልኩ አልቋል። ይሄ በስሎልኛል። አሁን እንዴት ነው የማደርገው? በአንድ እጅ መስራት ከባድ ነው እናንተ እያችሁ ምንም ነገር አልጨምርበትም። ምንም የሚጨምርበት ነገር የለም። ምንም የሚጨመርበት ነገር የለም። ራሱ ይቻል። ከፈለጋችሁ ጨው የሚያንስ መስሎ ከታያችሁ ሩዛችሁ ላይ ትንሽ ጨው ጣል ለማድረግ ትችላላችሁ። ያለበለዚያ ወላ ኩርኩም ወላ ምንም ነገር አይጨመርበትም ማለት ነው። በዚህ መልኩ አልቋል ማለት ነው። ይሄም እንቀጥልና ወዴት እንሄዳለን? ወደ ሩዛችን እንሄዳለን ማለት ነው። የሩዝን እሳት መቀነስ አለብኝ፣ በስለዋል። እሳቱን ቀንሳለሁ። የሩዝን ከዛም አደርጋለሁ። ስለበሰለ እሳት ተቀንሷል። ምክንያቱም በስሎ አልቋል። በቃ ያው ተሰርቶ አልቋል ማለት ነው። ይሄ አልቋል። ይሄ ኦልሬዲ ምንም ነገር አይጨመርም ማለት ነው። ምንም እኔ ግን በቂውን ጨው ስለጨመርኩ ምንም አልጨምርም። ጨው ጨምሬበታለሁ በቂውን ማለት ነው። ሩዙ ላይ ያው በዚህ እንደዚህ ሰርቻለሁ። ሰላጣይን ሰርቼ አዘጋጅቻለሁ። ጠረጴዛ ላይ አቀራርቤያለሁ። ትንሽ ራቅ ስለምን መሄዱ እንትን አይልም፣ አይመቸኝም። ፈራለሁ ደግሞ ቢመጡብኝ ስልኬን እንደዚህ አድርጌ እና በቃ